ለቂማ ያላችሁ ነገር እኮ በጣም የተዘበራረቀ ነው። እዚህ ምን ቀመው ጫታውንኛ መቃም ነው እንዴ? እንደው የሚቆሙ ሰዎች አይካዘቡን እንጂ ሩብ ያንተን ትእዛዝ እንቅማለን፣ ሩብ የባለ መኪናውን ትእዛዝ እንቅማለን፣ ሩብ ግራሶ እንቅማለን፣ ሩብ በነጨ እንቅማለን። መመርቀን የለ መወዛገብ ነው። በጎማ መፍቻ ጥርሴን ካልፋኩ ግብ ግራሶ አኩናት እሁድ አረንጓዴነቱን የምትለይበት ስርዓት ያለው ምርቃና ልብረር አልብረር ልጥለፍ አልጥለፍ ይሄን እቅድ ታዘንበዋለህ፣ ታሽጎደጉደዋለህ። ይሄን እቅድ እሁድማ እሁድ ነው። ና ለምንድን ነው ስታጣጥበው? ሜትሮሎጂ ይዘንባል ብሏል። ይሄ ሰበብ ነው። ኧረ ትንበያ ነው እንዴ? እንዳታስፈጃ ትንበያ። ማነሽ? ጥሩ ቅጣጣፊልኝ። ለምን እንዴ? በገዛን በእናንተ ግራሶኔ ደሞዝ የመቆጠር በከስሽ ደሞዝ አሁን ክፉ ነገር አሁን ስለ ኑሮ ውድነት ተነገረ። ኧረ ተው ጡራለሁ እኔ እሺ አሁን ልጠበው። ዛሬ አጥበዋለሁ። ትናንትና ባጥበውስ ኖሮ ምን ነው ታጣውኝ? እነዚህ ሁለት መኪኖች ዛሬ መውጣት አለባቸው። እኔ ጎማቸውን ያዝኩ። ውጡ እናንተ ኑ። ዊ ቦስ ዘላለም ቦስ ስልኝ። ሌላው ሰራተኛ እንዲያምጽ አታድርግ እንጂ እኔ ላንተ የማልሆነው የለም። እስቲ ደስ ይበለኝ። ከፍ ያለ ቦታ ላይ ወጣ እንጦጦ ላይ ወጣና ቅጣቱ ተነስቷል። ይሁን ነፃ ወጥቷል በላት ለዚህ ራስ መፋቂያ ማዞርስ ሎተሪስ መሸጥ ቢሆን የራስ እኔ ቴክኒክና አሁን በዲግሪ የተመረኩ ሰው ነኝ በአውቶ መካኒክ። ግን ዜሮ አንዲት ደሞዝ ኪሴ ገብቶ ያውቅም። ንጹህ ኒት ብሏል እኮ የራስ ቤት ይሻላል የእናት ቤት ይሻላል አልጫ መረቁ ብሏል እኮ ጥላውን ገሰሰ። ነፍስ ይማር አለማየሁ እሸቴ። አይ ቦስ እንደው ቋሚና ሟች ታመሳስልብኝ። እንደው ገንዘብ ይሆናል አሁን የድሃኔ በረሃ ተንከራ